ፋሲለደስ እባላለሁ። ዓለም ሰገድ የዙፋን ስሜ ነው። ሀገሬን የመምራት ዕድል ባገኘሁበት ዘመን የራሴን አሻራ ኑሬያለሁ። ወርቃማው የምትሉት የኛ የጎንደር ነገሥታት ዘመን በጥቁር ምድር ሁሉ የበራ ፀሐይ ነው። በዳማት የቀጠለ፣ በአክሱም የጸና፣ በዛጉዌ የፈካ፣ በሐረር የተንቆጠቆጠ፣ በሼህ ሁሴንና በሶፍ ዑመር የደመቀ የኢትዮጵያን ስልጣኔ ያስቀጠለ። የኛ ዘመን ስልጣኔ ቁሳዊ ብቻ አይደለም፣ ሐሳብ የመጠቀበት ዕውቀት የገነነበት እንደሆነ በተውንላችሁ የታሪክ አሻራ አረጋግጣችኋል። ሕልማችን ገናና ኢትዮጵያን ማስቀጠል ነው። እኔ ከነሰርጸ ድንግል ተቀብሎ የጉዛራን ጥበብ በአሪንጎ በደንቀዝ በጎርጎራና በአዘዞ ያስቀጠለው የሱስንዮስ ልጅ ነኝ። በአባቴም በአያቴም ሥራ እኮራለሁ፣ ግን ደግሞ የራሴን ጨመርኩበት። ዛሬ በወንዙ ላይ ድልድይ ሠራ፣ በቅጥሩ ግዙፉን ቤተ መንግሥት ገነባ፣ አድባራትን ተከለ፣ ቃሃን ጠልፎ በድንቅ ጥምቀተ ባሕር ገብቶ እንዲወጣ አደረገ የምትሉኝ በማስቀጠሌ ነው። እኔና የጎንደር ነገሥታት በሆነው ሁሉ አዝነን ነበር። የእናንተን ትውልድ መሥራት ባይችል እንዴት መጠበቅ አቃተው ብለን ጠይቀናል። የአብያተ መንግሥታቱ ግብረ ሕንፃ መፍረስ ሐዘን ውስጥ ከቶን ነበር። አሁን ደስ ብሎናል። በራሴ እንዲሁም በቀጠሉት በአዲያም ሰገድ ኢያሱ፣ በዮሐንስ አንደኛ፣ በሳልሳዊ ዳዊት፣ በባካፋ፣ በዳግማዊ ኢያሱና በእናቱ በምንትዋብ ስም ላመሰግናችሁ እወዳለሁ። ጎንደር መፍረስ ሳይሆን ማበብ፣ መውደቅ ሳይሆን ልቆ መቆም ዛሬም መለያዋ እንዲሆን አድርጋችኋል። በመንፈስ ያየነውን ቅጥራችንን ነፍስ ዘርታችሁበታል። እኛ ሰርተነው እንዳኮራናችሁ እናንተ አልምታችሁ አኩርታችሁናል። ትልቅ ሁኑ። የእኛም ሕልም ኢትዮጵያን ትልቅ ማድረግ ነበር። ትልቅ መሆን የሚመጣው በማስቀጠል ነው። ፈጣሪ ኢትዮጵያንና ሕዝቧን ይባርክ።